የከንፈርና የላንቃ ክፍተት ኖሮባቸው ለተወለዱ ህፃናት የአፍ የጥርስና የድድ እንክብካቤ ወሳኝ ነው። ከርሶ ትብብር ጋር በአቅራቢያው ያለው ሁሉን አቀፍ የክፍተት እንክብካቤ ማዕከል ልጆ ጥሩ የአፍ ጤንነት ኖሮት እንዲያድግ ይረዳዋል። ይህ ሂደት የሚጀምረው ቀዶ ህክምና ከመደረጉ በፊት ጥሩ የአፍ ንጽህና ልምዶችን በማዳበር እንዲሁም አንዳንድ ጊዜ የህፃናትን ከንፈርና ድድ ለማስተካከል የሚረዳውን የከንፈር ማጣበቅ ዘዴን በመጠቀም ነው። የልጆ የወተት ጥርሶች እንዳደጉ ዓመታዊ የጥርስ ምርመራዎች ይጀምራሉ። የጥርስ ሐኪሙ የጎደሉ የተጎዱና የበሰበሱ ጥርሶችን ያክማል። ከጊዜ በኋላ የልጆን ጥርሶችና መንጋጋ ለማስተካከል የጥርስ ማስተካከያ ብረትና የቀዶ ህክምና ሊያስፈልግ ይችላል። እርሶም እንደወላጅ ቤት ውስጥ ጥሩ የንጽህና ልምዶችን በመጠቀም በልጆ የአፍ ጤንነት ላይ በጣም አስፈላጊ ሚና ይጫወታሉ። እነዚህን እርምጃዎች ከወሰዱና በአቅራቢያው ካለው ሁሉን አቀፍ የክፍተት እንክብካቤ ማዕከል ጋር የሚያዝልዎትን ቀጠሮዎች በአግባቡ ከተከታተሉ ልጆ ደማቅ ፈገግታና ጤናማ የወደፊት ህይወት ይኖረዋል።